ሰላም አለይኩም ወራህመቱላሂ ወበረካቱ። ተመልካቾቼ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ለሁላችሁ አልሐምዱሊላህ። ውዶቼ ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። ይዤላችሁ የመጣሁት የአሳ በሲኒያ አሰራር ነው። በጣም ቀላል ነው ማለት ነው ውዶቼ፣ ደግሞ ይጣፍጣል። በሲኒያ ማለት ለማታውቁ በፍርን ነው የሚሰራው። የሚያስፈልጉን ግብአቶች ሽንኩርት አለኝ፣ ቅመማ ቅመሞች አሉኝ፣ ዘይት አለ፣ የፈረንጅ ቃሪያና እንዲሁም ደግሞ የዶሮ ስጋ ማለት ነው። ስድር ስጋ ይባላል። እሱን ነው ከታትፍ ያለው በትንንሹ ውዶቼ። ከዛም በኋላ መጥበሻ ላይ ዘይት ጨምርና ሽንኩርት ጨምሬ አበስላለሁ ማለት ነው ለተወሰነ ሰዓት። ትንሽ ከጠበስኩት በኋላ እዚህ የተፈጨ ሽንኩርት ጨምሬያለሁ። እናንተ ከሌለም ችግር የለውም፣ ካለም ጨምሮ ያጣፍጣል ማለት ነው። በመቀጠል ትንሽ ከጠበስኩት በኋላ ዶሮዬን ስጋውን ጨምሬዋለሁ ማለት ነው ውዶቼ። ውሃ እንዳጨምሩበት ራሱ በኋላ ላይ ውሃ ያወጣል ማለት ነው። ያዘናያችሁ ታደርዶቼ እንዳልኳችሁ ትንሽ ሲጠበስ ራሱ ውሃ ማውጣት ይጀምራል። የራሱ ውሃ ነው ማለት ነው፣ ሌላ ውሃ አያስፈልገውም። እና እንደነዚህ ጠንከር የሚሉ ዶሮዎች ሲኖሩ ውሃ መጠቀም ትችላላችሁ ከደረቀባችሁ። ይሄ ግን ብዙም አልደረቀም እንዳልኳችሁ። ቅመሜን ደግሞ መቀጠል ጨምራለሁ። በርበሬ፣ የተፈጨ ነጭ ሽንኩርት፣ ከሞን፣ ከዚህ ባራ ፓውደር፣ የህንዶች ባራት፣ ኩርኩም ተጠቅም ያለው እና አንድ ማጂ ክኖር እናንተ ቤታችሁ ውስጥ ያለው መጠቀም ትችላላችሁ። ብራውን እንዳይሆን ከፈለጋችሁ ደግሞ ኩርኩሙን አንጠቀሙ ማለት ነው ዶቼ። ያችታ ምካላ አንድ ውሃ ነው እንግዲህ በራሱ ውሃ ነው እስካሁን ድረስ እየበሰለ ያለው። እንዳልኳችሁ አንዳንድ ስጋዎች ጠንከር ሲሉባችሁ ውሃ መጠቀም ትችላላችሁ። ለኔ ግን ዛሬ ውሃ አላስፈለገኝም። በመቀጠል የፈረንጁን ቃሪያ ጨምራለሁ። የፈረንጁ ቃሪያ ሊበስል ሲል ብጨምሮም ችግር የለውም ማለት ነው ውዶቼ። ውሃውን የራሱ እየበሰለ ሲመጣ ውሃው መምጠጥ ይጀምራል ማለት ነው። እንዳይቃጠልባችሁ እሳት መቀነስ ትችላላችሁ እዚህ አካባቢ ላይ። የቹዶቼ እንዲህ ያረጋችሁ ያማሰላችሁ፣ ጨውም ደግሞ መቅበሳችሁ እንዳትረሱ። አሁን መረቂያ ስለሆነ እሳታችሁን አጥፍታችሁ ጨዋችሁንም ቀምሳችሁ ወደ ሌላ ስራ እንሄዳለን ማለት ነው ዶቼ። ቀጣዩ እና ዋናው የሳምቡሳው ቂጣ ነው። እናንተ ቤት ውስጥ ማዘጋጀት ትችላላችሁ። እኔ ከሱፐር ማርኬት የመጣውን ነው። እዚህ ነው ማለት ነው። ብዙ አይነት ሳምቡሳ አንተ ቡኒም አለ ጥቁሩም አለ። እኔ ግን ነጩን እየተጠቀምኩ ያለሁት ማለት ነው ዶቼ። እዚህ ጋር ለሁለት ተካፍለዋለሁ እኩል ቦታ ማለት ነው። ለወንዶቼ ለሁለት እንደዚህ ተካፈልኩት በኋላ አንዳንዴ ያነሳው ስለሚጠባበቅ አንዳንዴ ያነሳው ተቀለላለ ማለት ነው። እዚህ ጋር ይኸው ስጋዬ ጨርሼው ቀዝቅዞልኛል፣ ይበቃዋል ማለት ነው። በመቀጠል ቂጣውን አንድ ባንድ እያመጣሁኝ ስጋዬን ትንሽ እየወሰድኩኝ ከጥግ ላይ አድርግና እጠቀልላለሁ ማለት ነው። በረጅሙ ይኸው ልክ እኔ እንደማደርገው ቪዲዮ ላይ እንደምታዩት ተጠቀልላላችሁ። በጣም ቀላል ነው። ማጣበቂያ ደግሞ እኔ ዱቄት የፍሩ ዱቄት ማለት ነው ተጠቅም ያለው። በጣም ሳይወፍር ሳይቀጥንባችሁ በጥብጣችሁ ማጣበቅ ነው ማለት ነው። እንዳይበተን ይረዳናል። እንዳታበዙት ስጋውንም በመካከለኛ ይበቃዋል ማለት ነው።
ነዶቼ እዚህ ጋር እያጠበቅኩ ነው። የመጀመሪያ ቪዲዮ ላይም አጣብቀዋለሁ እኔ ዝም ብዬ እዛ ጋር አስቀምጬው ነው። ለምን ካልተጣበቀ በኋላ ላይ ይፈታታል ማለት ነው። ሲበስል ስናወጣው ይፈታታል። አሁን እንደዚህ እያጠበቅኩ እደረድረዋለሁ ማለት ነው። የዛሬ ሲኒዬ በዚህ ነው የምሰራው። እናንተ እንደ ቤተሰብ ብዛት ማብዛትም ትችላላችሁ። ወንዶቼ እንደዚህ ያደረኩኝ አሁንም ማጣበቂያውን እጠቀማለሁ ማለት ነው። በጣም ቀላል ነው፣ መጠቅለል ብቻ ነው እንዳልኳችሁ። ከዛን የማጣበቂያ የተጠቀማችሁበትን ከሲኒያው ጋር አድርጉት፣ ወደ ላይ አታርጉት ውዶቼ። በዚህ መልኩ ጠቅልዬ ጨርሻለሁ። እኔ ሁለት አይነት ከለር ነው እንዳልኳችሁ፣ አንዱ ቡኒ ነው፣ አንዱ ነጩን ነው። ይኸው እንደዚህ ስለሚፈልጉ ቤተሰቦቼ ጨርሻለሁ ማለት ነው። ጠቅልዬ ይበቃኛል። እናንተ እንዳልኳችሁ ማሰለቅም ትችላላችሁ በሌላ ሲኒያ ውዶች። እዚህ ጋር ሶስ እሰራለሁ ማለት ነው። ለሱ ሶስ እዚህ ጋር ግሽጣ ነው፣ ማይኔዝ እና ጅብንቦቅ ነው። በዛ ነው ማዘጋጀው ሶስ። ብዙ አይነት ሶሶች አሉ፣ እኛ ቤት ግን ይሄ የተለመደው ማለት ነው። ግሽጣ እንድትጠቀም ያለው ሁሉንም በሾርባ ማንኪያ ሶስት ተጠቅሜ ያለው ጅብንቦቁንና ማይኔዙን። ከዛን ጨው እጨምራለሁ ማለት ነው ዱቼ። ከዛን ትንሽ ውሃ እጨምራለሁ፣ ምክንያቱም እንዳይወፍርብኝ ስለምፈልግ። ቀጠን ይበል። እናንተ ክሬማ ካፍ መጠቀም ትችላላችሁ። እኔ ግን ብዙ አይነት ዘይቶች እንዲበዙብኝ ስላልፈለኩ ነው። እዚህ ጋር ስፓይሲ ስለሚወዱ በርበሬ ተጠቅም ያለው፣ እናንተ አለመጠቀም ትችላላችሁ። እንደዚህ መልኩ ሶስን አዘጋጅቻለሁ ውዶቼ። የቀጥታ ሲኒያው ላይ መጨመር ነው። እየጨመርኩ ነው ውዶቼ። እንዳለ ማዳረስ አለብን፣ መሸፈን አለበት እንዳለ ማለት ነው። ከዛን እዚህ ጋር ማይኔዝ ሙዘሬላ መጠቀም ትችላላችሁ፣ እንደ ፍላጎታችሁ ነው። እኔ ፍርን ውስጥ ከስር ጨምሬያለሁ። ከስር በስሎልኝ ያው ወደ ከላይኛው መጥቻለሁ ውዶቼ። አያችሁታ? እንዳይቃጠልባችሁ በዚህ ከለር ሲሆን ይበቃል ውዶቼ። ይኸው አውጥቼዋለሁ። በጣም ነው የሚጣፍጠው፣ በጣም ነው ደስ የሚለው። ቅመሱ ስሩ ነው ብለው ስለተከታተላችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ።